ሰላም እንዴት ናችሁ? ከሰሞኑን የፊዮዶር ዶስቶቭስኪ ታዋቂ ስራ የሆነውን ክራይም ኤንድ ፐኒሽመንት የተሰኘ ስራ እያነበብኩ ነበርና ይሄ መጽሐፍ ከደራሲው ማስተርፒስ ከሚባሉ ስራዎች ውስጥ አንዱ ነው። ሌሎች ስራዎችም አሉት። ይሄ መጽሐፍ ወደ አማርኛ ወንጀልና ቅጣት ተብሎ ተተርጉሟል። ሁላችሁም ብታነቡት ሪኮመንድ ማድረገው መጽሐፍ ነው። ለዛሬ ግን መጽሐፉ ላይ ሪቪው ለመስራት ሳይሆን በዋናነት ዶስቶቭስኪ ያሰቃየው ስለነበረው የሚጥል ህመም ወይም ደግሞ ኢፒሌፕሲ ነው ለማንሳት የፈለኩት። እንግዲህ እንደሚታወቀው ፊዮዶር ዶስቶቭስኪ ሩሲያዊ ደራሲ ነው። በ19ኛው መቶ ክፍለ ዘመን የራሽያ ውስጥ የነበረ ሲኖር የነበረ እና ብዙ የጥበብ ስራዎችን ያበረከተልን ዕውቅ ደራሲ ነው። ታዲያ ዶስቶቭስኪ በሕይወት ዘመኑ ኢፒሌፕሲ በሚባል ህመም ይሰቃይ እንደነበረ የተለያዩ መዛግብት ያወሳሉ። ይሄ ኢፒሌፕሲ እንግዲህ እንደሚታወቀው አንጎላችን ወይም ደግሞ የአንጎል ሴሎቻችን በሚፈጥሩት ይሄ ኤሌክትሪካል ኢንቮለንተሪ የሆነ ኤሌክትሪካል ዲስቻርጅ የሚከሰት የንዝረት ስሜት ነው። ኢፒሌፕሲ ያለባቸው ሰዎች ብዙ አይነት ምልክቶች ይኖሯቸዋል። ካምቢ ግትር የሚያደርግ አይነት ስሜት የቶኒክ አክቲቪቲ ሊኖር ይችላል። ክሮኒክ አክቲቪቲ የማንዘፍዘፉ ሊኖር ይችላል። ሌሎች ሞተር ሲምፕተሞች ወይም ደግሞ የእንቅስቃሴ መሰረት ያደረጉ ምልክቶች ይኖራሉ። የማንቀጥቀጥ ምልክቶች ማለት ነው። ከዛ በተጨማሪ ግን ኢፒሌፕሲ ያለባቸው ሰዎች በተጓዳኝ የሳይካትሪክ ማኒፌስቴሽን ይኖራቸዋል ወይም ደግሞ የአይምሮ ህመም ምልክቶችን ያሳያሉ ማለት ነው። በተለይም ቴምፖራል ሎብ ኢፒሌፕሲ የሚባለው የኢፒሌፕሲ አይነት ከማንቀጥቀጡ በተጨማሪ የተለያዩ አይነት የአእምሮ ህመም ምልክቶችን በማሳየት ይታወቃል። እንደ ዲፕሬሽን፣ እንደ አንዛይቲ፣ እንደ ሳይኮሲስ ምልክቶች በብዛት ይስተዋላሉ። ታዲያ ዶስቶቭስኪ የሚጥል ህመም ስላጋጠመው ጽሁፎቹ ላይ ይሄ ነገር ተጽዕኖ አድርሷል ብዬ እንድጠይቅ አድርጎኛል። ምክንያቱም ኢፒሌፕሲ ያለባቸው ሰዎች በጣም ስለ ሞራሊቲ አብዝተው በመጠየቅ ይታወቃሉ። አንድ ርዕስ ላይ አብዝተው በማውራት ሃይፐርቪስኮሲቲ ይባላል። አንድ ነገር ላይ በጣም ዲቴይል በመጻፍ ሃይፐርግራፊያ ይባላል እና እነዚህ ምልክቶች በማሳየት ይታወቃሉ። እነዚህን ጠቅለል አድርገን ግስታውት ጀስትሬንድ ሲንድሮም ብለን እንጠራቸዋለን። ቴምፖራል ሎብ ኢፒሌፕሲ ያለባቸው ሰዎች በተለይም ይሄ ሲንድሮም በብዛት ይስተዋልባቸዋል ማለት ነው። ማለትም ስለ አንድ ነገር አብዝቶ በመጻፍ የሃይፐርግራፊያ የምንለውን ስለ አንድ ነገር ደጋግሞ በማውራት ሃይፐርቪስኮሲቲ እና ሃይፐር ሪሊጂየስ መሆን፣ ሃይፐር ሞራሊቲ እና የመሳሰሉ አይነት ነገሮችን ያሳያሉ ማለት ነው። ወንጀልና ቅጣትን ሳነብም ይሄንን ነገር ነው ያስተዋልኩት። መጽሐፉ በዋናነት የሞራል መጽሐፍ ነው ልንለው እንችላለን። የመጽሐፉ ዋና ገጸ ባህሪ ማለትም ራስኮልኒኮቭ በሆነ ምክንያት አንዲትን አዛውንት ወይም ደግሞ አሮጊት በአሰቃቂ ሁኔታ ከገደለ በኋላ የሚያጋጥመውን የሞራል ዳይሌማ ወይም የሞራል ጥያቄ በደንብ ነው የሚያስዳስሰን። ለድሃዎች የሚቆረቆርበት መንገድ፣ ስለ ሞራሊቲ የሚጠይቅበት መንገድ እና የተለያዩ ኮንቨርሴሽኖች ይሄ ሞራሊቲን አብዝቶ የመጠየቅ ነገር አስተውዬበታለሁ እና እንዲያውም አንዳንድ መዛግብቶች ምን ይላሉ፣ ዶስቶቭስኪ ብዙ ጽሁፎችን ይጽፍ የነበረው የሚጥለው ህመም ካጋጠመው በኋላ ነው ይላሉ እና ይሄ የሚጥል ህመም የበለጠ ሞራሊቲ ላይ አጥብቆ እንዲጽፍ አድርጎታል ብዬ እንድጠይቅ አድርጎኛል። እናንተስ መጽሐፉን አንብባችሁት ከሆነ ምን ተሰማችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። መጽሐፉን ያላነበባችሁ ካላችሁ እንድታነቡ ጋብዛችኋለሁ። መልካም ጊዜ ይሁንላችሁ።